የአርሲ ሙስሊሞች ናቸው እዛ ውስጥ የሚኖሩ ክርስቲያኖችን እየጨፈጨፉ ያሉት የሚል ነገርን በግልጽ የሚናገሩ ሰዎች በግልጽ እየወጡ ሚዲያ ላይ ሲናገሩ እንሰማለን በዚህ ሰዓት እና የዛ አካባቢን መስተጋብር ብትናገር ምናልባት ያንተም ቤተሰብ ከዚህ ጋር ትልቅ ቁርኝት አለው እና ተመሳሳይ ነገር ከኔ ጋር ቢኖር ግን አንተ ጋር ኦፊሻሊ ስላደረግከው ከዛ ጋር አገናኝተህ እንድታነሳልኝ ነው የፈለኩት። የህዝቡን መስተጋብር፣ የህዝቡን አብሮነት፣ የህዝቡን ከአብሮነት ባለፈ የደም ትስስር ጭምር አንስተህ ያለውን ነገር ብታስረዳ ብዬ ነው ያሰብኩት። ከዚህ ጋር በተገናኘ ፌር አይደለም ማለት ይሄን የሚሉ ሰዎች ወይ ያን አካባቢ የማያውቁት ናቸው ወይ በጭፍን ጥላቻ የሚመሩ ወይ ደግሞ መንግስታዊ አጀንዳ ያላቸው ናቸው። የኔ እናት ቤተሰቦች ከሰላሌ ተነስተው ሲመጡ እንዳረፉ ቀጥለው ያደረጉት ቤተክርስቲያን ነው የገነቡት። አሁን ሰሞኑን ኮንትሮቨርሻል የሆነ ጉልላት ሰዎች ተሸክሞ ሲሄዱ የነበረው ቪዲዮ እንደዛ ነው መጥተው አሁን እንኳን በቅርብ ይገኛል መሰለኝ ከሸዋ ቄስም ታቦትም አስፈላጊውን ይዘው መጥተው ሁለት ቤተክርስቲያን ነው የኔ ቤተሰቦች የሰሩት። እዛ አካባቢ የኔ አያቶች የሰሩት የካዩ ሰው ያውቀዋል። ዲማ ጊዮርጊስና ሰንጎ መድኃኔዓለም እነሱ ነው የሰሩት። ከዛ በኋላ ሌሎች ልጆቻቸው ሌሎች አስፋፉት። እነዚህም ቤተክርስቲያኖች የአርሲ ህዝብ ነው አብሮ ሲሰራው የአባቶች ዘሮች አካባቢው ፕሮባብሊ ማማዘር እኛ የመጀመሪያው ኢንተርሪሊጂየስ ፕሮዳክት ነው። እነዚህ ቤተክርስቲያኖች ሲሰሩ አብሯቸው የሰራው በራሱ መሬት ላይ ለምሳሌ አሁን አሰፎ ላይም የሆነው መድኃኔዓለም ለምሳሌ በአንድ አርሲ ሰውዬ መሬት ላይ ተሰራው ሰውዬው ሰጡ። አርሲ ደግሞ ኦሮሚያም የብሔር ብሔረሰቦች መኖሪያ ነች። አርሲ ደግሞ የህብረ ሃይማኖትና የህብረ ቀለም መኖሪያ ነው። ኔቲቭ መጀመሪያ እዛ አካባቢ የነበረው የአርሲው ኦሮሞ ነው። ከዛ ወዲህ ያማራው በተለይኛ አካባቢ አሁን መንዜና ቡልጌ አማራ የሚለው ራሱ አሁን የመጣው መንዜና ቡልጌ ነው የሚባሉት ከመንዝና ከቡልጋ የመጡ ሰዎች ማለት ነው። ከዛ ክርስቲያን ከሆንክና ኦሮምኛ ከተናገር ሰላሌ ነው የምትባለው። መጽሐፍ ውስጥ መጽሐፍ በስፋት አስቀምጬዋለሁ። ከወለጋ መጣ፣ ከኢሉባቡር መጣ፣ ከአምቦ መጣ፣ አንተ ክርስቲያን ከሆንክና ኦሮምኛ ከተናገር ሰላሌ ነው። ይሄ ሶስቱ አራት አክቹዋሊ ከታች ደግሞ ኢትዋላ አምስት ከኖሌ የምንለው ከኢስተርን ሐረርጌ የመጣ ማህበረሰብ አብሮ የሚኖርበት አካባቢ እና ይሄ መጀመሪያ ግጭት አይደለም። የመጀመሪያ ጊዜ አይደለም ማኒፑሌት ሲያደርጉ 84 85 እንደ ኢትዮጵያ አቆጣጠር ወያኔዎች በቀሰቀሱት ከፍተኛ ግጭት ተካሂዷል እዛ አካባቢ። ከዛ በኋላ በወያኔ ጊዜ በቄሮ ትግል ጊዜ ብዙ ነገር ተሞክሮ አልቻሉትም። ምክንያቱም ህዝቡ አክቹዋሊ ሪሰርች ሁሉ ሰርችበታለሁ ዩኒቨርሲቲ እያለሁ ምንም እንዳልሆነ ነገር ታርቆ ጨርሶት በእርስ በርሳቸው ታርቀው ሌላ ይቅርና የተገዳደረው ኮሙናል ነበር የዛ ጊዜ ግጭት እርስ በርስ ግጭት ሆነ ነበር። እንዳሁኑ ሳይሆን ያሁኑ እኮ ገበሬው አይደለም እየተገዳደለ ያለው የታጠቀ ኃይል ነው ሰውን እየገደለ ያለው። 84 እና 85 ላይ 83 84 85 ህዝቡን ነው ያጋጩት፣ ህዝቡን የተገዳደለው። አሁን ግን ሰው በጣም ለመደ። ሌላ ቦታ ብጥብጥ ሲኖር እዛ አካባቢ ብጥብጥ አልነበረም እስካለፉት 3 ዓመታት ወደዛ መስፋፋት ጀመረ። መንግስት ደግሞ ሸሩን ይዞ ተከተለ። አንድ ነገር ልበል በጣም የሚያሳፍረኝ የሚያሳዝነኝ እነኚህ ምስራቅ አርሲ ላይ ያሉ ወረዳዎች እና ምዕራብ አርሲ በተለይ ምስራቅ አርሲ ላይ ያሉ ወረዳዎች ላለፉት 3 ዓመታት ከፍተኛ ፍጅት የነበረበት ነው። ይሄ አሰቆ ወረዳውን እዛ አካባቢ የነበሩ ልጆች ሲነግሩኝ ሰሞኑን በትንሹ 1000 ሰው ሞቷል ባለፈው 1 ዓመት። በትንሹ የምናለቅስ ከሆነ ለሁሉም ማልቀስ ያስፈልጋል ነው። አንዳንዴ ዘግናኝ ነገሮች ሲመጡ ለምን ብለን ፋክቱን ማግኘት ግዴታ ነው። እሱን ሳናገኝ ግን ዝም ብለን የምንሄድ ከሆነ አንተ ከዛ ነው የመጣው የዛ ሀገር ልጅ ነህ ተወልደን ያደግከው። እኔና ከአንተ የበለጠ ስለ አርሲ ታቦቹን ቋቃቸዋለሁ፣ ሴንሲቲቪቲዎቹን፣ ዲፍረንሶቹን፣ ፕሪጁዲሶቹን ለምሳሌ የሳድግ የነበረው ለምሳሌ መፎጋገሮች አሉ በማህበረሰብ መካከል አይ አንደርስታንድ ኦል ዞስ ስታፍ ለኮንፍሊክት ሊመሩ የሚችሉ። አሁን ግን ህዝቡ አይደለም እርስ በርስ ሊጣላ አንደኛ ድህነት አድቅቆታል። አካባቢው ደቋል፣ ሰው ደቋል። ያኮ በጣም ምርታማ የሆነ እኛ ስናድግ እኛ ቆላ ነው እኛ አካባቢ እህል አልነበረም። ወደዚህ ወደ ላይ ወደ ደጋው እየመጣን ነበር እህል የምንገዛው። ወተት ቅቤ ካማረን እዛ ነበር የምንመጣው። በተለይ ደግሞ የፋሲካ ጾም ጊዜ አያቶቼ ጋር ነበር የምከርመው። አማርኛ እኮ የተማርኩት ጽፌዋለሁ መጽሐፍ ቤት ውስጥ መጽሐፉን ከደብተራ ነው ቄስ ትምህርት ቤት ውስጥ ጊዮርጊስ ዊ ሊቭ ላይክ ዛት። አሁንም ያ አልተቀየረም፣ ውሸት ነው። አሁንም እየተሞከረ ቢሳካላቸው ኖሮ የሃይማኖት ግጭት ለማንሳት የሚሳካ ቢሆን ኖሮ ህዝቡ ለዛ ክፍተት የሚሰጥ ቢሆን ኖሮ ሽርካ ላይ እስካሁን ያደረጉት አቦምሳ ላይ የሞከሩት ወደ ሉክ አቦምሳ ላይ ምን እንዳደረጉ ለምሳሌ ሻንቆን ገለውት ራሳቸው ያሰማሩትን ወታደር ስለሱ ላነሳለን ነበር። ኦኬ ሻንቆን ገለውት በማግስቱ ማንን ነው የገደሉት? ሼክ ጉንጃ የሚባል ምስኪን ከመስበክ ውጭ ሌላ ምንም የሌለበት እዚህ ቲክቶክ ላይ እንትን ያነባል ኢዝ አ ፖኤት ባላንስ ለማድረግ ብለው ለማገጫጨት የመሰረታቸው ክፋት የሻንቆንም ሬሳ ለቤተሰብ አልሰጣሉ። እስላሞቹ ናቸው የገደሉት አሉት። ራሱ ቪዲዮ ወጣ። ከዛ በዚህ ዘመን ደግነቱ ቪዲዮ ይቀዳሉ። ራሳቸው ሰው ሲገሉ መንግስት እንደገደለው ቪዲዮ ስለወጣ ነው እንጂ እስላሞቹ ናቸው የገደሉት ሊሉ ነበር እነሱ። ይሄን ሼክ ጉንጃም ከእስር ቤት አውጥተው ገድለውት ሬሳውን እንዳይቀብሩ ከለከሉት። የተከበረን ሰው
እንዲህ አይነት ድርጊቶች ነበሩ ህዝብን ወደ እርስ በርስ ግጭት የሚከቱ። ሰው ግን ሰልችቶታል ግጭት፣ ዋር ፋቲግ። ሰው ኢትዮጵያ ውስጥ እንትን ታውቃለህ፣ የክረምት ቄጤማ እሳት ልትለኩስበት ትችላለህ። የእኛ ሀገር ሰው ባለፉት 8 ዓመታት ያለፈበት ትዝ ካለ መጀመሪያ አካባቢ 2018 2019 ትንሽ ነገር ግጭቶችን ያስነሳ ነበር፣ ትንሽ ነገር ግርግር ያነስ ነበር። አሁን ምንም ነገር ግርግር አያነሳም። ምክንያቱም አየው ወጣለት ፉከራና ቀረርቶ ለግድያ መሮጥ፣ በትንሽ ነገር መተንፈስ ነው። ወደፊት ብዙ ነገር ሊጠና ይገባል። የትግራይ ጦርነት እና ወለጋ ላይ ሲደረግ የነበረው ፕሮፓጋንዳ ህዝባችንን ጥሩ ነገር አስተምሮት ሄደ። ትዝ ይልሃል የሚዲያ ጥላቻው በትግራይ ላይ ሲነዛ የነበረው ያ ምን አረገ? ሰውን ዊዶን ወንዝ የሚለው አሁን አምና ኤርትራ ላይ ለማዝመት ያልተደቀረ ከበሮ አልነበረም። ሰው አልሞቃለ፣ ያልተከፈተ ዜማ አልነበረም፣ ያልመጣን ትርክት አልነበረም። ፒፑ ወደ እንፈልጋለን ግን ጦርነት ኖ አንፈልግም። ይሄ ነው እስከ ወረዳ ድረስ ወርደህ በህዝቡ የምታየው ስሜት። ሰው አይደለም እርስ በርሱ ሊጣላ አማጺ እንዲዋጋለት አይፈልግም። ሰው ነፃ አውጪ አይፈልግም። መንግስትም ወታደር ማየት አይፈልግም። ሰው ጠመንጃ ማየት ሰልችቶታል። that is what is happening in the country። ያንን አለመረዳት ነው ይሄንን ሙከራ የሚያደርጉት እንጂ ጦርነቱን የሚያፋፍሙት አብዛኛው በተለያየ ቦታ ያለው ሚዲያ ላይ ቁጭ ብሎ የሚሸቅለው ነው እንጂ እታች አሁን ቢቢሲ ላይ ታል ያሰኮ ሰዎች ሲናገሩ ቁጭ አድርገው አይደለም እስላም ከኛ ጋር ሞቷል። የታጠቁ ኃይሎች የዛ ሰፈር ሰዎች አይደሉም፣ የታጠቁ ኃይሎች ናቸው መተው እርምጃ ወሰዱብን ያሉት።